እንጂ አምላክ የተለያዩ ሃይማኖቶችን ደንግጎ አልሰጣቸውም ያለው። እነዚህ ሃይማኖቶች ሁሉ መፈጠራቸው ምንድን ነው ከተባለ የራሳቸውን ምድራዊ ጥቅም ለማሳካት ብለው ነው የፈጠሯቸው። ገብተዋል። በዚያ ነገር ላይም ሸይጣን አገዛቸው። አላህ በቁርአን ላይ የነቢያትን መንገድ የበረዙ ሰዎችን ሲናገር ለምድራዊ ጥቅማቸው ሲሉም ቀየሩ የነቢያትን መንገድ እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናስ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ጥቂት ምድራዊ ጥቅምን ገዙበት እያለ ይናገራል። እዛ ከሆነ እነዚህ ሰዎች ምን ያደርጋሉ? የነቢያት መንገድ ላይ የራሳቸውን ጥቅም ለማስጠበቅ ሲሉ ያንን አምላክ ሐላል ያደረገውን ሐራም ያደርጋሉ፣ ሐራም ያደረገውን ሐላል ያደርጋሉ። ተበቻል። በዚህ መንገድ እያደረጉ የራሳቸውን መንገድ እየፈጠሩ ወጡላቸው። እንዳጠቃላይ አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል የደነገገው አንድን ሃይማኖት ነው። ራሱ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ከእስልምና ውጭ ሌላ ሃይማኖትን ይዛችሁ ብትመጡ አልቀበላችሁም፣ ወደ ገሃነም ነው የምትወርዱት ብሎ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲነን ፈለን የቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ይሄ ነው ከእስልምና ውጭ ሌላን ሃይማኖት ይዞ የመጣ ሰው ያ ሃይማኖት ተቀባይነት የለውም እያለ ይናገራል። እርሱ ከሳሪዎቹ ይሆናል እያለ ተናገረ። ሌላው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የሚነሱ ነቢያት የሚባሉ አስመልክቶ ነው። እንግዲህ ነቢዩ ቁርአንን አንብበህ ከሆነ ምናልባት ሙስሊም ላይ ስላልክ በሙሉ ቁርአን ላይ እና በሐዲስ ላይ ከእርሳቸው ስለሚነሱ ሐሰተኛ ነቢያቶች በትንቢት ደረጃ ተናግረዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አላህ በቁርአን ላይ ከቁርአን እንጀምር ምን ይላል? ሱረቱል አሕዛብ ላይ አላህ ሲናገር ማ ካነ ሙሐመድን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን አለ። እርሱ ሙሐመድ መልእክተኛዬ ነው ካለ በኋላ የነቢያቶች ሁሉ መደምደሚያ ነው አለ። ቃዘጋው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አነ ኻተሙ ነቢይን ላ ነቢይ ባዕዲያ ነው። እኔ ነቢያት ሁሉ መደምደሚያ ነኝ፣ ከእኔ በኋላ ነቢይ አይነሳም ብለው ተናገሩ። አዲስ ነቢይ አይመጣም በፍጹም። የሚገርመው የነቢይነታችን መረጋገጫ አንደኛው ምንድን ነው? ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው በርካቶችን ተናግረዋቸዋል። እስከዛሬ ድረስ ሰዎች ሐሰተኛ ነቢያት እየተነሱ ይገኛሉ። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋቸዋል። እና ከእኔ በኋላ አንድም ነቢይ የለም፣ ነገር ግን ዳግም መሲሁ ይመጣል ብለው እርሱን ተናግረዋል። መሲሁ ዳግም በሚመጣ ጊዜ እንደ አዲስ ነቢይ ሆኖ ሳይሆን አንድ የነቢ ሰለላሁ ዐለይሂ ወሰለም ኡማ የእርሳቸው ተከታይ ሆኖ ነው የሚመጣው። የሚከተለውም የእርሳቸውን ሕግና ስርዓት ነው። ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ መሲሁ ዳግም ሲመጣ የራሴን ለተሰጠኝ መጽሐፍ ይዤ እመጣለሁ የሚል እንዳይመስላችሁ። የነቢ ሰለላሁ ዐለይሂ ወሰለም ትውልድ ላይ ስለሆነ የሚወርደው በእኔ ቁርባን ነው፣ ለእኔ በተሰጠኝ በአላህ ቃል በቁርአንና በሐዲስ ይመራችኋል ብለው ተናገሩ። መሲሁ ሲመጣ አንድ የነቢ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው በዚህች ዓለም ላይ። የዛኔም በቁርአንና በሐዲስ ሰዎችንም ያስተዳድራል። ይህን ይመስላል። እሺ እሺ ከላይ አበረስኩም። ሌላኛው እሱ ነው። አንድ እያንዳንዱ ሌላኛው አስገባኝ። እኔንም አይገርም። ሃይማኖት ፍልስፍና አይደለም። በተጻፈ ነገር ላይ መሰረት አድርገህ የምትናገረው የሆነ ነገር ነው። ስለዚህ ስለማን እያወራህ እንደሆነ ገብቶኛል። ኢየሱስ ክርስቶስ ከሙታን ተነስቷል ተብሎ ተጽፏል አልተጻፈም? መጽሐፍ ቅዱስ ላይ ተጽፏል። በትክክል ተጽፏል። በጣም ጥሩ። ሲነሳ ያየው አለ የለም? መነሳቱን መሞቱን አይተዋል። መነሳቱን አረጋግጠዋል፣ አግኝተውታል። 40 ቀን አብሯቸው ቆይቷል። ያልጠየቅኩህ አታውራ እንጂ እሱን ለምን ትዘለዋል? እኔ ጠየቅኩህ በደንብ ነው። እንደሱ ከሆነ መልሰው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አይደለም ማሪያ አለ ተነስቷል ብሎ ከጻፉት መካከል ተነስቷል ብሎ ከጻፈ ሲነሳ አይተዋል ወይ አካል ተብሎ መጠየቁ ግድ ነው። ሲነሳ አይተዋል የጻፉት ሰዎች አግኝተውታል። ከሙታን ተነስቶ አግኝተውታል። አልጠየቅኩትም። ሲነሳ ያየው አለ ወይ ተነስቷል? ይኸውልህ አሱዬ ወንድም አለም ይሄ በማፈን ማሳመን አይቻልም። በእውነት ነው። አላፈንኩም። ጥያቄ ተጠይቀ የኔን ጥያቄ ዘለህ ሌላ ያልተጠየቀውን እያወራህ ስለሆነ ነው። ምንም አላፈንኩም። አንተው እኔ ላስረዳ። ኢየሱስ ክርስቶስ እንድታስረዳ ሳይሆን የተጠየቀው እንድትመልስ ነው ወገናችን። ኢየሱስ ክርስቶስ ከሙታን
ያየው ሐዋርያ አለ ወይንስ የለም? ባጭሩ አለ አለ። በቃ ጥሩ። ልብ በሉ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ። ማን ነው የሐዋርያ? አንድ 3 ላይ አንብበው ሄድና 40 ቀን አብሯቸው በልቶ ጠጥቶ ስለ እግዚአብሔር መንግስት አስተምሯቸዋል። ያ ማለት ሲሞት አይቶታል፣ ከሙታን ተነስቶ ደግሞ አግኝተውታል። አልጠየቅኩም፣ ሲነሳ ነው ያልኩህ። ለምን ተዋሻለህ? መጽሐፍ ላይ ተዋሻለህ አይደል? ከሙታን ብራዘር አንተ ከሙታን ሲነሳ ሞት እንድላደርጎ ሲነሳ ሲወጣ ያየው ሐዋርያ ነው። ለምንድን ነው እውነትን ለአንተ በሚመች ሰዎችን በማሳመኛው መንገድ ጥያቄውን መልስ። ብራዘር ተነስቷል፣ ሙቷል፣ ተነስቷል። ያየው ሐዋርያ አለ ወይስ የለም? እንዴ አሉት እንጂ 12ቱም ሐዋርያት እኮ መነሳቱን አይተዋል። ሲነሳ ያየ ሐዋርያ አለ ወይ? ሞት እንድል አድርጎ ሲነሳ ቀብሩን ከፍቶ ሲወጣ ሐዋርያቶች አይተዋል። ምን ማለት እሺ፣ እሱ ሌላኛው እንትን ልበልህ አንተ በሚመች መልኩ ስለሆነ ለተጠየቁ ጥያቄ መልስ ከሌለ አይ የለኝም በእንደቀደሙ ልጅ ቅድም ልጁ ትክክለኛውን ነገር ተናገረ። አይ ሲነሳ ያየው ሐዋርያ የለም አይደለም ስላምታታው አንተ በምትፈልገው ይሄ ማይ ኢምፖርታንት ወርድ ጥራልኝ በሚል እሺ ከታች ሰላም እንዴት ነህ? ጥያቄ ካለሽ ጠይቁ። እሺ ለም የዱሩሁ ሸይጣን ነው የሚለው ሰይጣን አይጎዳውም ነው እንጂ የሚለው ሰይጣን አያሳስተውም አይልም። ለም የዱሩሁ ሸይጣን ሰይጣን አይጎዳውም ነው እንጂ የሚለው ሰይጣን አያሳስተውም አይልም። ጥያቄን ሳልጨርስ ነው እንጂ ዘጋው። በትክክል እኔ ክርስቲያኖች ከእንት ላይ ቅዱስ እሺ ይሰማሻል? በጣም መስኪን ተደብቃችሁ ታዳምጣላችሁ። ልክ ሶሻል ሚዲያ ሲል ትመጣላችሁ። ኔትወርኳ በጣም ደካማ ነው። ትናንትና ገብታ ነበረ፣ ኔትወርክ ደካማ ሆኖባት መጣች። በቃ ኔትወርኳ በጣም ደካማ መሰለኝ። ዝግጁ ነኝ። በጣም የሚዘገኝ ይኸው ስልክ ቁጥር ካለሽ አስቀምጭልን፣ ወይንም ያች ከሌለ ጓደኞች ካለ አስቀምጭና በዛ ሻራ ያስተያለሽ ወይ በአቅራቢያሽ ማዳምሽ ካለች ሙስሊም ነች የምትረባ ኢንሻአላህ ሻራ ስጅባት ማሳት ትችላለች እሷ ወይ የማዳም ባል አሽሃዱ አላህ ከዛ ሰማት ከከ አሁን አፍሪካ ቲቪ ላይ የሆነ ሰምቻለሁ ይበቃል የሚል ነገር ሰማሁ። አሁን በጣም እያወዛገበኝ እስኪ ግልጽ የሆነ ምላሽ እንድትሰጠኝ ነበር። ቢስሚላህ ተብሎ ከታረዘ ነው የሚበቃው። ቢስሚላህ ተብሎ ከታረደ ወይንም በአላህ ስም ተብሎ ከታረደ ይቻላል። አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ወላ ተእኩሉ ሚማ ዚክረ ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት የታረደ ከሆነ ደግሞ እንዳትበሉ አለ። አብዱላህ ብን ዑመር የተባለ ታላቁ ሰሃባ፣ አልይ ብን አቢ ጣሊብ የተባለ ታላቁ ሰሃባ፣ እናታችን አይሻ ረዲየላሁ ዐንሃ፣ እነዚህ ሁሉ የአይሁድና የክርስቲያን ስጋ ቢስሚላህ ወይንም በአላህ ስም ተብሎ ከታረደ ይበላ ችግር የለውም ብለው ተናግረዋል።
ከአላህ ስም ውጭ በሌላ ስም ቢያርዱስ አይበላም። የዛኔ ከአላህ ስም ውጭ በሌላ ስም ቢታረድ አይበላም። ለምሳሌ በመሲሁ ስም ቢታረድ አይቻልም፣ አይፈቀድም። እሺ ሰላም ነው ማለት ነው። ኦኬ እሺ በቃ እቺኛው ግልጽ ያልሆነ እንትን አሁን ለምሳሌ ካፌ ላይ አሁን ካፌዎች አሉ፣ ትልልቅ ካፌዎች አሁን የሙስሊም ካፌዎች ሙስሊሞች ራሱ ይከፍታሉ ካፌ። እዛ ገብተው ካፊሮችም ሙስሊሞችም ይበላሉ። ይሄ ምንድነው ክትፎ፣ ቀይ ወጥ ምናምን የሚባል ነገር እንዴት ነው? እዛ አሁን ለምሳሌ ከየት እንደመጣ አይታወቅም፣ ግን ማንም ሰው ገብቶ ይበላል። እዛ አሁን የሙስሊም አሁን እኔ ጓደኛዬ የሆነ ካፌ አለው እዛውን እኔ እንግዲህ እዛ ጋብዣል፣ ግን ስጋውን ከየት እንዳመጣ ምናምን አልጠየቁትም፣ ምክንያቱም ሙስሊም ቤት ስለሆነ ብዬ ማለት ነው። ግን ካፊሮቹን ገብቶ ይበላሉ። እንዴት ነው ይሄስ ነገር? እነሱ የእኛን መብላታቸው ነው። እንደዛ ከሆነ ችግር የለውም። እነሱ የእኛን ሆነ ጥያቄ አላህ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለአይሁድና ለክርስቲያን ተፈቅዶላቸዋል፣ ከፈለጉ መብላት ይችላሉ ብሎ ተናግሯል። ስለዚህ አንድ ክርስቲያን ወይም አይሁድ መጥቶ ቤታችሁ መብላት ቢፈልግ አብሉት ይቻላል፣ ችግር የለም። ኦኬ እሺ ሹክራን። እሺ በቃ እሺ በቃ ሌላውን ሰማለሁ። እሺ እሺ ከታች ኢብር ነው አለይሂ ሰላም ከዛሊክ ሁለቱን ሰይጣን